ምስኪኖችን አይታሞችን መንከባከብ ይፈልጋሉ። ሰላሙላሂ አለይኩም ወራህመቱሁ ወበረካቱ። ሐያኩሙላህ። አይታሞችን ለመንከባከብ ምስኪኖችን ለመንከባከብ ከማ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም አይታሞችን የተንከባከበ ከሃተይኒ ብለዋል። እንደዚህ ናቸው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ጣታቸውን እያሳዩ። ስለዚህ በጀነት እንደዚህ የነብዩ ሰለላሁ ዐለይሂ ወሰለም ጎረቤት ለመሆን ምስኪኖችን መንከባከብ ይገባናል። ምስኪኖችን ደግሞ የምንንከባከበው ከማጋ ሆነን ነው። ሉቅማን ሀገር አቀፍ ማህበር በጎ አድራጎት ሀገር አቀፍ ማህበር ይገኛል። ከሱ ጎን ሆነን መንከባከብ አለብን። ወጀዛኩም አላሁ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያንና ትውልድ ኢትዮጵያን እህት ወንድሞች እንኳን ለ1447ኛው ዓመተ ሂጅራ አደረሳችሁ አደረሰን እላለሁኝ። ከፊት ለፊታችን ረመዳንን ልንቀበለው የተወሰኑ ቀናቶች ቀርተውናል። የረመዳን ቅድመ ዝግጅታችን ምን ይመስላል? ስለ አስቤዛ ነው እያሰብን ያለነው ወይስ ደግሞ ስለ አኪራ መልካም ስራዎች? እነሆ ሉቅማን ሀገር አቀፍ ማህበር የ1447ኛውን ዓመተ ሂጅራ ረመዳንን ከ300 በላይ በቋሚነት የሚያስተምራቸውን የቲሞች ለማስፈጠር ትልቅ ፕሮግራም አዘጋጅተናል። ሉቅማን ሀገር አቀፍ ማህበር የ10ኛ ዓመት የስራ ጉዞውንና የ1447ኛውን ዓመተ ሂጅራ የቲሞችን ለማጾምና ከየቲሞች ጎን ለመቆም እናት ሀገር ናት። የቲምን ታቅፋ በችግር ረሃብ አንገቷን አትርፋ፣ በሚያልቀው ገንዘባችን የማያልቅ አኪራን እንሸምት በሚል ቻሌንጅ ከእናቶች ጎን ለመቆምና ከየቲሞች ጎን ለመቆም የፊታችን ጁምዓ በቀን 17 አንደኛ ወር 2026 ዓመተ ልደት ስራውን በይፋ ይጀምራል። ስለሆነም በተለያየ ሀገራትና በተለያየ ቦታ ያላችሁ ኢትዮጵያንና ትውልድ ኢትዮጵያን እህት ወንድሞቻችን በዚህ ከይር ስራ ተጎናችን ተሆኑ ዘንድ እስላማዊ ጥሪያችንን እናቀርባለን። የቻለ በገንዘቡ ያልቻለ ደግሞ አይዟችሁ በርቱ ሸር በማድረግ ዱዓ በማድረግ ከጎናችን እንዲሆን ባላህ ስም እንጠይቃለን። ሉቅማን ሀገር አቀፍ ማህበር ለነዚህ 10 ዓመታት ያህል የያዛቸው በቋሚነት የቲሞችን እንዲሁም የየቲም እናቶችን መገደፍ ከያዘበት ቀንና እለት ጀምሮ በጉራጌ፣ በስንጤ፣ በአፋር ክልል እንዲሁም በሀርቡ ቃሉ ወረዳ፣ በኮምቦልቻ፣ በደሴ ጢጣ፣ በጉጉፍቶ ብሎም በጠባሴት እንዲሁም በአቀስታ፣ በከላላ በተለያዩ ካምፖችም የተፈናቀሉ ወገኖችን በመርዳት ይታወቃል። ስለሆነም የዚህ ከይር ስራ ተካፋይ ትሆኑ ዘንድ በአክብሮት እየጠየቅን ፕሮግራማችን በኢሞ ቻናላችን ላይ ይካሄዳል። ከምሽቱ ወይም መዕሪብ በኢትዮጵያ 6 ሰዓት በሳውዲ እንደዚሁ 6 ሰዓት ላይ ይጀመራል ማለት ነው። በኢትዮጵያ 12 ሰዓት መዕሪብ ሲጀመር በሳውዲ 6 ሰዓት፣ በዱባይ 7 ሰዓት፣ በባህሬን 6